ቸልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም። ማን የቸልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም። አባቴ ኮልዊል ዛሬ ሲያስበላን ለኳ ምርጥ ነበረ። አቼምፖን ጋሪፍ ነበረ። ማን የሚጮተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው ማለት ቻንስ ያፈሳሉ እንደ ውሃ ነው ማለት ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው በቃ በጣም ያስፈራል። እስካሁን ካዩዋቸው የቢግ 6 ቡድኖች ከአርሰናል ውጪ ያስደመመኝ ቸልሲ ነው ማለት አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው ገባለ። ከሌሎቹ ቢግ 6 ቡድኖች ያስደመመኝ ቸልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከሁለት ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። ሚገርም ፉላም ራሱ ምርጥ ቡድን አይደል እንዴ ማንዬ? ግን ጥፋታቸው ትንሽ ፕራግማቲዝም ትንሽ ረጋ ማለት ምናምን ገባለ። ነገሮችን ማየት ምንድነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቸልሲ 10ኛ ስለጨረሱ ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ጃቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው። 3-2 እየመራ ዊንግ ባኮቹ መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ ገባለ። ዲፌንስ ላይ ቀልድ የለም። አታኩን አንሊሽ አድርገው ነበረ። ከዛላ እየመራ ስቲል አታኪንግ ኦፕሽኖቹ ኔቶን በጉስቶ የአዲስ ሸባሪ የሚባለውን ደግሞ በሃቶ ነው አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት ሁለት የማድሪድ ማናጀሮች እምባፔ አባረራቸው በቅርቡ በአንድ ዓመት ውስጥ እምባፔ አባረራቸው ሁለት ማናጀሮች ተከሻከሹ። ጃቢ አሎንሶ አሸንፎ ወጣ ማለት በጣም ይበርዳል ዛሬ ብርዱ ከባድ ነው። ብርዱ ከባድ ነው። ከባድ የመጀመሪያ ጨዋታ 3 ነጥብ በጠበቀ ነበር። ከባድ የለም። ይሄ ድሮ ነው። ድሮ ቀረብኩ እሱን ጨርሳል። እሱ ቻፕተር አልቋል ብያለሁ። አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል። አንድ ያስቸገረኝ ሳንቼዝ ነው። እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን ማለት ጽድት ያለ እኔ ምን ጎል ገብቷል። ኦፍ ኮርስ ገብቷል። ምን አገባኝ የምፈልገው 3 ነጥብ ነው አግኝቼዋለሁ። ገብቷል 3 ነጥብ ገባና ወጣው ቢቀዘቀዝም 3 ነጥብ ገብቷል ነው። ምን አይነት ጨዋታ ነው በእናትህ ሲያምር። ሙሉ ጨዋታው ክፍት ነበር ገብቷላ። ፉላም ናን ደባደባለው ማለት ነው። ከዛ ቼልሲ ደግሞ ነው 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ይችላልላችሁ ኮንስትራክት እያደረገ የነበረው ፓልመር ነው ገብቷችኋል አይደል ማለት አሲስት አደረገ ለጃው ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ ምን አይነት አስተጣጣፍ ነው አጥፎ አሲስት አደረገለት። ላክሯ የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ምን አይነት አጮት ነው የሚጮተው ጃቢ አሎንሶ ማለት ነው ገብቷችኋል። 3-4-3 ትንሽ ሊያሰጋው ይችላል ማለት ነው ገብቷችኋል። ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጮቱበት ነበር። ግን የሚያምር ሪዛልት ነው ገብቷችኋል 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየነው። ይሄ ጉዳይ መጠናት አለበት፣ መመርመር አለበት በግልጽ ማለት ነው። ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት? ሆን ተብሎ ይታወቃል እኮ ሰዓቱ እኮ የሃንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው። በቃ ገብቷል። እኔ ለምን ይመስላል አስቀድሜ ኬላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናምን ብዬ አልሰራሁት። ሰዓቱን የፈራሁት ኬላውን እኮ አልፈራሁትም። ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል። ለጠለጠው ፉላን 3-2 በሆነ ሁኔታ አባቴ ከሜዳ ውጪ ሄዶን የተጫወተ ጨዋታ ከባድ ኳስ ነው። ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበረ። ፉላሞች ምርጥ ነበሩ። ግን የቼልሲ አታክ ምን አይነት አታክ ነው ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው። ይኸውልህ ያ ኮል ፓልመር ምናቀው ኮል ፓልመር አስፈልጊው ኮል ፓልመር ተመልሷል። ጀምአው አስገራሚ ብቃቱን ነው ያሳየው። ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል። ጀምአው ለማንኛውም ቼላው 3-2 በሆነ ሁኔታ ተቸግሮም ቢሆን አሸንፎ ወጥቷል። ከዛ ውጪ ግን የቼልሲን አታክ ሳላደንቅ ማለፍ አልፈልግም። ጀምአው ግን ያሸነፈው በአንድ ምክንያት ነው። በዚህ ሰዓት በመጫወቱ ነው። በቃ
እንጂ ይሄማ የሆነ ደባለ የሆነ ሴራለ እሱን አጣርቼ መመለስ ይሆናል። ማን ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሐሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ ጻዴ ፊርማ ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌይ ማች ደርቢ ነው ላይውም የመቻችሁ ወንድም ጥላችሁን ነበረ። ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመጥኩት። 1-3-4 ሳምንት እንየውና ይገለበጣል። ፓፓፓፓፓፓ ምን አይነት ጌም ነው? ምን አይነት ጨዋታ ነው? ለስንት ቋጠራችሁ? ለስንት ግን ዣቪ አሎንሶና ልጆቹ አኮሩን። ኧረ በስመ አብ ምን አይነት ጨዋታ ነው የዛሬው ጨዋታ? ሶስቱም ጆዋ ፔድሮም ሮጀርስም ኮልድ ፓልመርም ሶስቱም ጎል አግብተዋል። እንደገና ደግሞ ይሄ ጎልና አሲስት ጆዋ ፔድሮ ጎልና አሲስት ምን ይባላል? እሺ አቤት ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው። ሳንቼዝ የሚባል ሰውዬ ነው። ከዛ ውጪ ግን በቃ ቃል የለኝም። እንችላለን። ሊጉ ዛሬ ገና ነው የተጀመረው። ነግሬያለሁ። ዛሬ ገና ነው የተጀመረው። ገባ ቼልሲ በሚገርም ሁኔታ ፉላምን ማለት ነው ሜዳው ድረስ ሄዶ 3-2 በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ አዲሱ ፈራሚያቸው ሞርጋን ሮጀርስም እጅግ በጣም እንግዲህ ቆንጆ የሚባል እንቅስቃሴ አድርጎ ጎልም ማስቆጠር ችሏል ማለት ነው። ከዛ በላይ ግን የቼልሲ ልብ ምት የነበረው ጉዳት ከመጣ በኋላ ሜዳ ውስጥ እንደ ጉድ ሲታይ ያልነበረው ኮል ፓልመር እጅግ በጣም አስደናቂ እንቅስቃሴ በዛሬው ጨዋታ ላይ ታይቶበታል። የአራዳ ልጆች ማለት ነው። ዣቪ አሎንሶ ቡድን እንግዲህ በመጀመሪያው ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል ማለት ነው። ነገር ግን ይህ ዝውውር ሳይጠናቀቅ በፊት ዣቪ አሎንሶ በረኛ ላይ መስራት የማይችል ከሆነ በሳንቼዝ መቀጠል እጅግ በጣም ከባድ ነው። የአራዳ ልጆች ማለት ነው። አያያዙ ወደ ቀኙን ወደ ግራ የሚያጋባ ጋቢ የቋጨ ሜዳ ውስጥ የሚጫወት እኮ ነው የሚመስለው። ግራ የሚያጋባ በረኛ ነው ያራዳ ልጅ። ምን አለፋ ነው ምን እዚህ ላይ በደንብ መስራት አለበት። ተከላካይ መጨመር መቻል አለበት ማለት ነው። የዣቪ አሎንሶ ቡድን ከሞላ ጎደል 3 ነጥቡን ይዞ መውጣቱ አሪፍ ሆኖ ሳለ ጥሩ ይመጣል። በኋላ ላይ ደግሞ ትንሽ ወደ ግራ ወደ ቀኝ ሲልም ትመለከታለህ ማለት ነው። ነገር ግን ፊት ለፊት ላይ ያሉት ተጫዋቾች እጅግ በጣም አስደናቂ ናቸው። ከዚህ ጋርም ተደርድሮላል ማለት ነው። የአራዳ ልጆች በጣም ልዩ ነበሩ ማለት ነው። እስቲ እንግዲህ መጨረሻውን አብረን ምን ይሆናል? ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ዣቪ አሎንሶ የመጀመሪያ የፕሪሚየር ሊግ ጨዋታውን በአሰልጣኝነት ከቼልሲ ጋር በድል በመወጣት ጣፋጭ 3 ነጥብ ማስመዝገብ ችሏል። ወደ ክራቨን ኮቴጅ የተጓዙት ቼልሲዎች እንግዲህ በምዕራብ ለንደን ደርቢ 3-2 ፉልሃምን ማሸነፍ ችሏል። ቆንጆ ጌም ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ ገና ጨዋታው እንደተጀመረ በ31 ሰከንድ ውስጥ ነበር ጆዋ ፔድሮ ጎሎችን ማስቆጠር ችሎ የነበረው። 1-0 ሲመሩ ከቆዩ በኋላ ፉልሃሞች 22ኛው ደቂቃ ላይ በኪንግ አማካኝነት ጎል አስቆጥሮ 1-1 ማድረግ ችሎ ነበረ። ከዛ በኋላ ግን ቼልሲዎች መልሰው 41 እና 49ኛው ደቂቃ ላይ በሞርጋን ሮጀርስ እንዲሁም በፓልመር አማካይነት ጎል አስቆጥረው 3-1 ማድረግ ችሎ ነበር። ከዛ በኋላ ጫና ፈጥሮ መጫወት የቻሉት ፉልሃሞች ደግሞ በጋርሻ አማካይነት በአዲሱ ፈራሚ አጥቂያቸው አማካይነት 54ኛው ደቂቃ ላይ ተጨማሪ ጎል ማስቆጠር ቢችሉም ጨዋታው በዛው 3-2 ውጤት በቼልሲ አሸናፊነት ተጠናቋል ማለት ነው። በዚህ ጨዋታ ላይ አዳዲስ ፈራሚዎች ጎልና አሲስት ሲያደርጉ የተመለከትንበት ነበር። በቼልሲ በኩል እንግዲህ አዲሱ ፈራሚ የሆነ ተከላካዩ ላክሮዋ አሲስት ማድረግ ችሎ ነበረ። እንዲሁም ደግሞ ሞርጋን ሮጀርስ ጎል ማስቆጠር ችሎ ነበር። ኮል ፓልመር የሚገርም ፐርፎርማንስ ነበረው። 1 ጎልና 1 አሲስትን በስሙ ማስመዝገብ ችሎ ነበረ። በፉልሃም በኩልም አዲሱ ጋርሻ ማስቆጠር ችሎ ነበረ። በጨዋታው ላይም እንግዲህ በጣም ጥሩ ፉክክር ተመልክተን ነበረ። የቼልሲው ግብ ጠባቂ ሳንቼዝ ግን ግራም ያጋባ ግብ ጠባቂ ነው። የመጀመሪያው ኪንግ ጎል የተቆጠረበት መንገድ ከአንድ ፕሮፌሽናል ግብ ጠባቂ የምጠብቀው አይነት ጎል ኪፒንግ አልነበረም። በጣም በቃ የተመታበት ኳሱ አቅጣጫውን መገመት ቀላል ነበር። ደርሶበት ነበረ። ሹቱ እንኳን ሃርድ ነው እንዳትል የሆነ አላረን ለግብ ጠባቂዎች ቦታውን ከደረሱበት ከባድ የምትሉ አይነት ሹት አይደለምና ግራም ያጋባ አይነት ግብ ጠባቂ ሆኖ ነው ያገኘው። ዘንድሮም በሱ ምክንያት ቼልሲ ብዙ ነጥቦችን ሊያጣ እንደሚችል ፍንጭ የሰጠ እንቅስቃሴ ነበር ያስመለከታል። ለማንኛውም ቼልሲ ግን ጣፋጭ 3 ነጥብ በማግኘት ፕሪሚየር ሊጉ መጀመር ችሏል። ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ሃንግማን እንግዲህ የሚገርም ድል ያለሜዳዋ ተጉዛ ፉልሃምን ቀብረር አረገቻት 3-2 እና ባይዘዌ በጣም የሚገርም ጨዋታ ነበረ። ቼልሲ ያሸነፈው ዛሬ ያገኘውን እድል መጠቀሙ ነው። በእውነት ለመናገር ማለት ነው። የተገኘውን እድል ወደ ጎል ቀየሩት። ጀግና ጆዋ ፔድሮ፣ ሮጀርስ እና
ፓልመር ይመቻችሁ። ቼልሲ የሚገርም ድል ፉላምን አሸንፏል። ፉላም በጣም ጠንካራ ነው ጋይስ። ፕሪሚየር ሊግ በጣም ከባድ መሆኑ የምታዩት ዛሬ ፉላም እንዴት እንደተጫወተ ይሁት። በጣም ጠንካራዎች ናቸው። በጣም እግዚአብሔር ነው ይምረኝ። ያውም ደግሞ ቼልሲ እነ ሞይሴስ ካንሴሎ ነው የሉም። ኢንዞ ፈርናንዴዝም በኋላ ነው የገባው። አጫዋቱ ራሱ ልቀቁኝ የሚል ይመስላል። ወደ ማንቸስተር ሲቲ መቀላቀሉ 100% ሳይሆን አይቀርም ጋይስ። እና ቼልሲ እንኳን ደስ አላችሁ ቼልሲ ደጋፊዎች፣ ኮንግራ 3 ነጥብን ሂላው የ2026-27 የዋንጫው ባለቤት ይላል። ወስደ ግልብን ያረክልን በጣም ደስ ብሎኛል። እኔ በአሁኑ ካንተ ጎን ነኝ ቼላው። እስከ ጥልቁ ረሳ ብሬ ይወርዳለሁ። ለማንኛውም ወንድም ጥላ ይመች። አረ በማርያም ኮፒ ሊንክ አድርጉልኝ። አረ በማርያም ከእንግዲህ በኋላ ሳምንት እስከ ሳምንት ልንስቅ ነው የምላችሁ። ምን አይነት ጥምረት ነው? ምን አይነት ተከላካይ ነው ያስፈረም ነው? ላኳ ምን አይነት ሰው ነው? በእናት ምን አይነት ቼልሲ ነው ያየነው ዛሬ? አረ በኢየሱስ ምን አይነት ሞርጋን ሮጀርስ ነው? ቆይ አንተ ጥምረታችን እንዴት ነው የሚያምረው? ጨዋታችን እንዴት ነው? ፉልሃምን ደርቢያችንን ገደልናት። ከዚህ በኋላ ማለት ነው ማንም አይፎካከረኝም ነው የምልህ። እግዚአብሔርን ስለምችል ማለት ነው። አረ በስመ አብ እግዚአብሔር ምን አይነት ቼልሲ ነው? ቆይ የምናየው ምን አይነት ቼልሲ ነው ግን አንተ? አረ በስመ አብ እግዚአብሔርን እኔ በቲሜ ኮራው። አርስዬ ጠብቂ ነው የምልሽ፣ ጠብቂ ሜዳሽ ላይ ነው የምቀብርሽ አንቺ።